ተመልካቾች አሁን ለሳምንት ድረስ ገብተንላታል። ከሳምንት ወደዚህ አለቀ ደቀቀ ብትለኝ ባላንስላ ወደ ቤተሰብ ምንም እንትን የለም። አሁን ቆሞ ሳይበልጥ ብያያችሁ አሁን ሜትር ከ60 ነው ዳብሎ ከዛ በኋላ ያለው ጫፍ ነው አይበላም። ተመልክታችኋል ሁላችሁም ያው ዋጋ ምን እያረግረ በስብላ አረና እዚህ ሰላሳ ብር አያ እሷ ነጋዴ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የአህሙድ ቱብ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እንግዲህ ከኋላዬ ሁለት አባወራዎች ይገኛሉ። ሶስተኛ ላጤ ማለት ነው። አክራም ቱብ እና ልጅ አህሙ ዛሬ ገበያ ልንገባ ነው። ዛሬ ገበያ እንገባለን። ከዚህ በፊት አንድ ጊዜ ሰርቼላችኋለሁ መሰለኝ አስቤዛ ማለት ነው። የዛን ጊዜና አሁን ደግሞ አየሩ እንዴት ነው የሚለውን በጋራ እናያለን። ገበያ ገብተን ያስቤዛ አድርገን የምንመለስ ይሆናል። እስከዛ አብራችሁን ቆዩን። በተለይ ነዳጅ ከጨመረ በኋላ እያንዳንዱ አስቤዛዎች በጣም ተወዷል። ህዝቡ እየተማረረ ነው የሚገኘው። በጣም እንግዲህ የሳምንት አስቤዛችንን በትንሹም ቢሆን ገዝተን እንመጣለን። አብራችሁን ቆዩ። አክራም አለ ሰላም በላቸው እና መልካም ቆይታ። ሰላም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኑሩልን። ያው እንግዲህ እያበረታታችሁት ላይክ እያደረጋችሁ ገባ ብለን ገበያ ደግሞ ያለውን ድባብ እናሳያቸዋለን። እንሂድ ወደ ገበያ አብራችሁን ቆዩ እንላለን። እንግዲህ እየገባን ነው። ሩቅ አይደለም በነገራችን ላይ ቅርብ ነው ለገበያ ያጀማ እንግዲህ አሁን ጌጣጌጦችንና የተለያዩ ጀበናዎች፣ ጋቻዎች እንዲሁም ደግሞ የአንገት የባህል ጌጣጌጦችን ተመልክተናል። ኤክስፖርት ይደረጋል። ከፈለጋችሁ በጣም ነው የሚያምረው። ከፈለጋችሁ ማዘዝ ትችላላችሁ። ኤክስፖርት ይደረግላችኋል ማለት ወደ ሳውዲ የተለያዩ ቦታ ይላክላችኋል ከፈለጋችሁ። በጣም ገበያውን ከጅምሩ እየተመለከትን ነው። እንዲሁም ደግሞ ምጣድ አካምበሉ እየተመለከትን ነው ከፊት ለፊታችን። ሜጋ ገቲን ሜጋ dhibba sadii kaasee hanga dhibba afurii ni jiraacha. Gadhiisuuf waan ta'eef yoo nu gaafatan gaafa karaa immoo dhufnee fudhannaa jira inshaallah. እንደምትመለከቱት ያው ምጣዱን ተመልክታችኋል። ከመነሻ ጀምሮ እያሳየናችሁ ነው የሚገኘው። እንግዲህ ዋጋቸው እስከ 500 ብር ድረስ ነው። ሳውዲም ካላችሁ ዱባይም ካላችሁ ምጣድ እንልክላችኋለን። በእንጨት ነው። ለምን ባህላዊነትን እንላበስ፣ እሱ ይሻለናል። ይርካሽ ነው አይደል? ርካሽ ነው፣ በጣም ርካሽ ነው። እሺ ምን የጠበቁ ከቤቶችን በኋላ ሽታ እንዳይኖር ያደርጋል። ጨምሪበት እስኪ 1 2 3 4 5 6 7 8 ይመስል ያው ኖ በኬሻ እንዳልተገዛ ድሮ ቀረ። ለሞቱ እዛ ጋር ነው ተማሳያ። እንግዲህ ይሄ ደግሞ 200 ብር ነው መደብ
እኮ ችግር የለውም። እኛ ገበያውን ለማሳየት ነው። ድንች መቶ የትኛው ነው? 50 የትኛው ነው? ይሄ ባለ ስንት ነው? ባለ ስንት አድርጎ ባለ 100 ነው 50? ምርቃን የቱ ነው መቶ? የትኛው ነው 50? እሱ መቶ ነው። እኛ 50 ባለ 50 አይበቃም። ቲማቲም በየቀኑ ስለሆነ የሚገዛው የ50 ይበቃል። ተመረቀ። እሺ ስንት ነው? 30 ብር። ስንት ነው? ኧረ ደህና ነሽ? ከእስካሁኑ ቃሪያ ይሻላል። ሽንኩርት ግን አይነካም። የዛሬው ሮብ ገበያ ማለት ነው። ወላሂ ምን ሆኖ ነው ግን ሽንኩርት እንደዚህ ጨመረ? እናንተ ልጆች ማሻአላህ ወላሂ ወፈራችሁ ነው። ቦርጫ ወጣችሁ ሳውለታችሁ። ካሜራ ላይ ብትገኝ እንደውም ምስልምና ማስተዋወቅ እኮ ነው። ኧረ ተወዳለች። ስንት ብር? 40 ብር። ብቻ 40 ብር ብቻ 40 ብር። እሺ 40 ብር ማሻአላህ። አያ አስገባው እሱን ይሁን አይደል? እሱ ይጣፍጣል። አምሳ ብር ካሮት ጎበዝ። ካልኩሌተር እያደረጋችሁ ፈልጋለህ? ሄድ ፊት ላይ ወረታች አሜ ሰላጣ ያውና ፊት ላይ ምድረስሙ ይሄ ምን ይባላል? ይሄኛው ሳ ይሄ በስብላ ስንት ብር? 30 ብር። ምሳ መደብ ነው። ስንት ነው ሜጋ?
ስንት ብር? 60 60 ብር ናት። ብር ናት። ናት ናት አቀለልካት። አሁን ቁመት አይበልጥም እያያችሁት ነው። አሁን ሜትር ከ60 ነው። ዳበሎ ከዛ በኋላ ያለው ጫፍ ነው አይበላም። በላውን 150 ገባ ደግሞ ከ120 ኪሎ 150 እንዴት ነሽ? ለበሬ ረገጥኳትችን አማረ እናንተ ነው ፎቶ እያነሳብኝ ነው። ችግር የለም የሆነ ይመጫል። አሜ እንትኑን በደንብ ያልበሰለው ነው። ችግር የለውም ትጠቀመዋለሽ። ናምጣው አት ሰርፕራይዝ አያ ግዛ ያ አካውንት አዋሽ ባንክ አስቀምጠው እንዴት ላድርግ? አስቀምጠው ምንም አይሆንም። አቦዬ እንትን እንዳይበላሽ እኮ ነው ሰላጣው። ይሄ እንደዚህ ታደርጋለህ። ለታክስ አስገባዋል። ወዴት ነው? የት ልትወስደው ነው? እሱን ና እንጂ የወሰደው አሃ አክራም ተዘርፈሃል። ከየት አገኘህ? ኪሎ ነው ወይስ ሀባ? ያው ገበያ ውስጥ ማንጎም የለም በፍሬ ነው። አንዷ ፍሬ 60 ብር እላ ያለ ማንጎ እኛ ላይ 120 ብር። ጋዝ አቮካዶ ይሻላል። لا وليه بتشان كاسورة وليه تيجي سالو قبي كنو هاي أكرهه كاسنجر تلاسي أمي تلاسي አሎ እየወጣን ነው ጨራርሰናል። በኋላ ሂሳብ እናደርጋለን። ኑሮ እንዴት ነው? ያዋጣል አያዋጣም? ማግባትስ እንዴት ነው የሚለውን ያው በኋላ ቁጭ ብለን እናያለን። ለማንኛውም አሁን ጨርሰን እየወጣን ነው። ስንት ብር እናወጣውን አጠቃላይ ወጪን ቁጭ ብለን እናሳውቃቸዋለን ማለት ነው። አባወራ ተመልሰናል። 30 ብር ያዋጣል። ኑሮ ያዋጣን በዚህ ሁኔታ። እሷ 30 ብር። እሺ 30 ብር። አይ ሂሳብ አታስደርግ። ቆይ አሁን በጠቅላላ አድርገን ማውራት ካለብን ምን መሰላችሁ ጎበዝ፣ ወደ ግብርና ብንገባ በጣም ውጤታማ እንሆናለን ይመስለኛል። ከወራት በፊት ነበር 400-500 ብር አንድ በአት ነገር ሸምተን የመጣ ነው። እኛ አሁን ለቤታችን ሳይሆን በዋናነት የገበያውን ሁኔታ ምን ይመስላል ብለን እያንዳንዱ ነገር ሰው አብዛኛ ሰው የሚሸምተው ሮብ ጠብቆ ወይም ሳምንት ጠብቆ ገበያ የሚጠቀመው ነው። ሽንኩርት፣ ቲማቲም፣ ድንች ምናምን አይነት ነገር ቃሪያ ምናምን እንትን ያለ እና ከዚህ ሁሉ የሽንኩርት ዋጋ እጅግ በጣም ኑሯል። ኬሻ ነበረ 400-500 ብር ሲገዛ የነበረው አሁን የ200 እቺ ነው የምታውቀው። ተመልክታችኋል። እና እንግዲህ ሙዝም ሸንኮራ ሁሉም አልቀረብንም፣ ነካ አድርገናል። ነገር ግን አዎ ውድ ነው። አሁን በሺህ ብር ነው እቺ የያዘችው ማለት ነው። መንግስት ሰራተኛ ደግሞ ምን ያክል ከባድ ነው። ወር ጠብቆ እንደ መንግስት ሰራተኛ ስናስብ ደግሞ ምን ያክል ወር ጠብቀን በጣም ከባድ ነው። አንድ ገበያ ሲመጣ 2000 ነው 3000 ስታወጣ በጣም ከባድ ነው ማለት ነው።
እንግዲህ ያላገቡትም በዚህ አጋጣሚ ያሉ እናገባም። ይሄን እያየን እንዴት ነው የምናገባው? መፍራት አያስፈልግም። ኧረ ብቻዬን ብኖርስ እንዴ አስባል እንዴ በሳምንት እንግዲህ ስንት የቤት ወጪ ደግሞ አለ በዛ ላይ በሳምንት ደግሞ እንዲሁ ወጪ ተደርገውም አልহামዱሊላህ ረብል ዓለሚን አላ ኩሊ ሐል አግብተናል ነው አንተም አግባ እኛ ጎንጆ አልወጣንም አግብቶ ይቅመሰው ነው አይደለም ይኸውልህ ስማኝ አክራም አሚያውን አገባ እንጂ ጎጆ አልወጣም ለዛ ነው የኑሮ ነገር አላየም ገና አልሞከረውም ገና ነው ቆይ ጎጆ ሲወጣ ቆይ ለማንኛውም ምን ይመስል ነበረ የተለያዩ ነገር ሁሉ ገዝተናል ስንገዛ ሳይተናችኋል አብራችሁ ስለቆያችሁ ከልብ እናመሰግናለን ይሄን ልጅ አበረታቱልኝ ለምን አንተ የገዛ ነው ሰርፕራይዝ እናርጋለን ወንድ ላጤ እሷ ይዳቁ ገና ትገዛለች መቼም እንጂ በዚህ እንትን አትልም እሺ ጥራት ተመትቻለሁ ነይ ጥራት ነይ ሰርፕራይዝ ነው የጎደለሽ ካለ የጎደላትን እንትን ትላለህ። ወንዶች ነን እንግዲህ ገበያ ሄደን አይታችኋል። ሴቶች ያው ይጫናሉ ወንዶች ላይ እና ገበያ የሚገቡት እስኪ ትገምተው አሁን እቺ ስንት ትሆናለች? እሷ ነጋዴ እሺ ያው ይሄ ሙሉ ቦታ 50 ነው የታወቀ ነው ኪሎ። እሺ ስንት ገምት? ቆይ ይሄንን አሁን ይሄን ገምት። ይሄማ 30 ይሄን አውቃለች። እሺ ሰካሮች ለምሳሌ ይታወቃል። ቆይ 50 ብር ነው እንትነኛ ታውቃለች ማለት ነው። እና ድንቹ 100 ብር ነው ቲማቲም እንደዛ ነው ወይ እንደዛ ነው ዶሮ ገምተዋለች። እነሱ በየሳምንቱ ገበያ ስለሚያደርጉ ያውቁታል። የሚያስፈልግሽ ነገር ካለ አላሟላ ነው ይደስ ትገዣለሽ። ያው እኔ እጄ እገዛለሁ። ተመልካቾች አሁን ለሳምንት ድረስ ገዝተንላታል። ከሳምንት ወደዚህ አለቀ ደቀቀ ብትለኝ ባላላ ወደ ቤተሰብ ምንም እንትን የለም እና ደስ አለሽ እንሰናበታ እንግዲህ በድጋሚ አጀማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው የዛሬ ውሎ እንዳያችሁት ነው። የኑሮ ውድነት ይሄን ይመስላል። ያው ሽንኩርት ምን ያክል እንደሆነ እንኳን ተመስገን እስካሁን ላጤነ ያላገባውምና ለራስ ያገቡት ሲጨነቁበት ላጦች አብሽሩ። አሁን ለማግባት እንዳታስቡ፣ እውነት ፈታ ብላችሁ ኑሩ፣ ብቻችሁን ራሳችሁን ችላችሁ ኑሩና ሳቃንተ ምን አለበት እና እንግዲህ ኢንሻአላህ የዛሬ ቪዲዮ ይመስል ነበረ። ይሄን ቪዲዮ ሰብስክራይብ ላይክ በማድረግ እንግዲህ አበረታቱናችኋለሁ። ቪዲዮአችን ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምትሉ ነገር አለ? የለም። ሹክራን